የቡራዩ ሳላዲን መስጂድ በተለያየ ጊዜ ዋጋ የተከፈለበትና ለህዝበ ሙስሊሙ ትልቅ አገልግሎት እየሰጠ የሚገኝና በአዲስ መልኩ እየተሰራ ያለውም ህንፃ የሙስሊሙ ማህበረሰብ ትልቅ አሻራ መሆኑን የመስጂዱ ኮሚቴዎች ለነጃሽ ቲቪ ገልጸዋል። ሳላዲን መስጂድ ግንባታው ከተጀመረ አሁን ወደ ዓመት ከ7 ወር አካባቢ የሆነው ነው ያለው። በአካባቢው ማህበረሰብ መዋጮ በሶሻል ሚዲያና በተወሰኑ ግለሰቦች 100 ሺህ 200 ሺህ በሚያደርጉት ድጋፍ አልহামዱሊላህ ዛሬ የስከለተን ስራ ወይንም ደግሞ ስትራክቸር የሚባለውን ጨርሰን ጣሪያ ላይ ነው የምንገኘው። ጣሪያ እየተመታ ነው። ከስር ደግሞ ከቤዝመንት አንስተን ልስን እየሰራን ያለ ነው። አልহামዱሊላህ በአላህ ፍቃድ እጅግ በጣም በአጭር ጊዜ ባልተደራጀ ገንዘብ ወይንም ደግሞ የተቀመጠ በጀት ኖሮት ሳይሆን በየጊዜው እየተሰበሰበ እስከ 1000 ብር አካውንቱ ድረስ የቀረበት ጊዜ ላይ እንኳን የደረስንበት ጊዜያቶች ነበሩ። እዛ ሁሉ ላይ በተለያየ አይነት ስትራቴጂ ገንዘብ በማሰባሰብ የኮለን እያልን አንዳንድ ብሎኬት ግዙ፣ አንዳንድ ቆርቆሮ ግዙ፣ አንድ ካሬ ሶሌታ አርማታ ግዙ እያልን ዋጋ እያወጣንለት የአክሲዮን ሽያጭ የአኺራ አክሲዮን ሽያጭ እያደረግን በእንደዚህ አይነት መልኩ አልহামዱሊላህ ዛሬ ላይ ደርሰናል። በዚህም ውጤታማ መሆን ችለናል። ሐቂቃ አሁን ያለሁበት ቦታ የቆምኩበት ቦታ ሰላሐዲን መስጂድ ይባላል። ሰላሐዲን መስጂድ የረጅም ጊዜ እድሜ ያለውና በጣም የተለያዩ አስተዋጽኦችን ለዲን አልእስላም ያበረከተ አሁንም እያበረከተ ያለ ራሳቸውን የቻሉ ትልልቅ መሻይኾች 9 ያክል መሻይኾች ያሉበት መሆኑን ራሱ የማውቅ የተፍሲር እንኳ 2 አይነት የተፍሲር አካሄድ አለ። ሐዳፊና ምንድነው አሳላንና ሐዳፋን እያስጠበቀ የሚሄድ መስጂድ ነው። ከላይ ከሀዶ አስል የወሎ የተፍሲር ማዕከል የነበሩት ሼክ መህዲ ሙሐመድ አሚን እዚህ ያቀራሉ። የተፍሲር ፕሮግራም አላቸው። የነቅል ተፍሲር የሚባለው ማለት ነው። አባታቸው ከ800 መሻይኽ በላይ ያወጡ ሼክ ኡስታዝ ባህሩ ዑመር በቋሚነት ተፍሲር ያቀራል። ኡስታዝ መሐመድ አወል ነህው ያቀራሉ፣ ፊቅህ ያቀራሉ። ሼክ መሐመድ እድሪስ ፊቅህ ያቀራሉ። ሼክ ቃሲም ወርቁ እንደዚሁ በተለያየ ፈን የሚማሩበት የሆነ መስጂድ ነው። ሰላሐዲን መስጂድ እኛው ያቋቋም ነው ደግሞ የሂፍዝ ማዕከል የመርከዝ ሐምዛ ውጤት የሆነውና ዶክተር መሐመድ ዑመር ያቋቋመውም የሂፍዝ ማዕከል አለበት። አሁንም ኢማሙ ሼክ ሙኽታር እያካሄዱት ነው ያሉት። ቋሚ የሆነና ህዝቡም እጅግ አንድ የሆነና ልዩ የሆነ መስጂድ በአንድነት የሚከድበት መስጂድ ልዩ ብርቅ የሆነ መስጂድ ነው። ይሄ መስጂድ ሐቂቃ ነው የምላችሁ ዝም ብዬ አይደለም። እና እዚህ መስጂድ ላይ አስተዋጽኦ ማድረግ እያንዳንዷ ሐሳብም ገንዘብም ሰደቀተን ጃሪያ መሆኑ ምንም ሸክ የለውም። በቁርአን በህዝብ በሴቶች በወንዶች በኪታቦች የተለያዩ ኪታቦች የሚሰጥበት ሳምንት ሙሉ ደግሞ ደርስ ይሰጣል። እዚህ መስጊድ ላይ ታዋቂ የሚባሉት ዑለማዎች ያሉበት ስለሆነ እሱን ታሳቢ አድርገንና ደግሞ ያለን እቺ የምታዩት መስጊድ ደግሞ በጣም ይህንን ማህበረሰብ ማስተናገድ ስላልቻለች እሱን ሊያስተናግድልን የሚችል በሚል ታሳቢ አድርገን ተመካክረን ነው እንትን ያለ ነው። አጠቃላይ እንግዲህ ግንባታው የሚፈጀው በአጠቃላይ ከ100 ሚሊዮን ብር በላይ ነው። አሁን ባለንበት ረሰንትሊ ከ36 ሚሊዮን ብር በላይ ፈሰስ አድርገንበታል። ቀሪው እንግዲህ በማሰባሰብ እንደናንተ ኃይሎች ደግሞ በመታረጉት እንቅስቃሴ ላይ አግዛችሁን እናሳካለን ብለን ካላህ ጋር እናስባለን። እኔ ስሜ ከድር አብዱል ማሊክ እባላለሁ። የዚህ የሰላሐዲን መስጊድ ሙአዚን ነኝ እና አላህ Subhanahu Wa Ta'ala መቼም ይሄን አይነት ትልቅ ነገር እናያለን ብለን ሳንል አላህ ለዚህ ያበቃን። መጀመሪያ በቆርቆሮ መስጊድ በክራይ ቤት ስንኖር ነበር። ከዛ የህዝቡ ፍቅርና ውዴታ አላህ ለዚህ አብቅቶታል። በ4000 ካሬ ሜትር የይዞታ ማስተር ፕላን እና በ690 ካሬ ሜትር ቤዝመንት ላይ የተገነባው የቡራዩ ሳላዲን መስጂድ ደረጃውን በጠበቀ መልኩ የተገነባ ባለ 3 ፎቅ መስጂድ ሲሆን ለግንባታውም ከ37 ሚሊዮን ብር በላይ ወጪ ተደርጓል ብለዋል። የቡራዩ ሳላዲን መስጂድ ግንባታ ለማጠናቀቅ ከ100 ሚሊዮን ብር በላይ እንደሚፈጅ የተገለጸ ሲሆን በአሁኑ ወቅት የመስጂዱ የመዋቅር ግንባታ ተጠናቋል። ለመስጂዱ ግንባታ የማስጨረሻ ገቢ ማሰባሰቢያ መድረክ ላይ እንደተገለጸው መስጂዱ ከ890 በላይ የአቂዳና የቁርአን ሂፍዝ ተማሪዎች የሚማሩበት ከ15 በላይ ታላላቅ ኡስታዞች የሚያስተምሩበት እንዲሁም በቀጥታ የሚሆን በተዘዋዋሪ ትውልድ የሚቀረጽበት ሃይማኖታዊ ተቋም እንደሆነ ኮሚቴዎቹ ለነጃሽ ቲቪ ገልጸዋል። ኦሮሞ፣ አማራው፣ ስልጤው
ያለበት እንደው በተለምዶ ጉራጌ ሰፈር ነው የሚባለው። ሸገር ሲቲ ቡራዩ ከተማ ውስጥ ነው ያለ ነው፣ ግን ጉራጌ ሰፈር ተብሎ ለምን የሚበዛው ማጆሪቲው እንደዛ ነው። ሆኖም ግን ይሄ ነገር ችግር ፈጥሮ ሳያቅ እስከዛሬ ድረስ በመስማማት በአንድነት አልহামዱሊላህ አካባቢውም ላይ ደግሞ ካርታ ያለው ነው 4000 ካሬ ነው። ይሄ መስጂዱ 690 ላይ ሲያርፍ ባዶ ቦታዎች አሉ በዚህ በኩል፣ ይሄ በዚህ በኩል 2000 ነው። ያኛውም ግቢ የኛ ነው 2000 ካሬ ነው። እዛ ላይ ወደፊት አላህ ካለ ትምህርት ቤት እስከ ሃይ ስኩል ድረስ ከኬጂ ተነስቶ እስከ ሃይ ስኩል መስራት የሚቻልበትን ዲዛይን በነፃ ኢንጂነሮች እየሰሩልን ያሉትና ወደፊት ደግሞ ይሄን ፕሮጀክት ስንጨርስ ወደዛ ፊታችንን የምናዞርበት በአካዳሚክ ትምህርትም በዲን ትምህርትም ሰውንም ማህበረሰብንም የምንገነባበት ነውና ለየት የሚያደርገው ለሌሎችም ተሞክሮ የሚሆነው እስከዛሬ እዚህ ስንደርስ ከ15 በላይ ተሳቢ መኪና ሲሚንቶ አራክፈናል። አንድም ቀን ሳንቲም ከፍለን ያስወረንበት ቀን የለም። እያንዳንዱ ማህበረሰብ መሻይኹ፣ ኢማሞች፣ ሙአዚኖች እያንዳንዱ ትንሹም ትልቁም እየተሸከመ ሲሚንቶ የሚያወርድበት ብሎኬት ሲመጣ እስከዛሬ አንድ ብሎኬት በሰራተኛ አስወርጄ አላቅም። ሙሉ አዛለሁኝ ሰው ይሰማል ይደማመጣል። ትንሽ ነው ሙባረክ ብሎ ትላልቆች አይንቁም አሚራችን ነው በሚል በቃ በሙሉ ተቀባይነት አልহামዱሊላህ ዛሬ እዚህ ደርሰናል። ይሄ ነገር ትልቅ ነው። ሰዎች ገንዘባቸውን ቢያመጡ እንደው የሚያሳስብ አይደለም። እኛ ጋር ገንዘብ አድሮ አያውቅም። አሁን ዛሬ 1 ሚሊዮን ብር ተረከብን አይደል? ሰኞ ተሳቢ አንድ ተሳቢ ሲሚንቶና 5 አሸዋ እናዛለን። አሁን ዛሬ ሰኞ ወር ማክሰኞ ይደርስልናል እዚህ ኢንሻአላህ። እና ገንዘባችሁ ወደ ስራ ወደ ተግባር ነው የሚውለው ለማለት ነው። በዛ ጋር ማግኘት ይቻላል ብለን እናስባለን። እናንተም ደግሞ ዛሬ ያረጋችሁት በመላው ዓለም ደግሞ ይሄም ስለሚተላለፍልን ይሄን ያዩ ህዝበ ሙስሊሞች ደግሞ ያው አላህ እንግዲህ አግዟቸው ሰጧቸው ያላህን ቢል ገንባ ብለው ደግሞ ያስቡና ቅልብ ያላቸው ካሉ ደግሞ ያግዙናል ብለን እናስባለን። ነገ ለልጃችን ያሳለፍነው ነገር ልጃችን ሊያስበን ሊያስታውሰን አይችልም። ራሳችን እያለን ነገ ለአኺራችን ለኑሯችን ለአኺራችን አላህ ዘንድ ስንቀርብ የማናፍርበት ነገር ካለልን ነገር ለመስጊድ መጣሉ ትልቅ ነገር ነው። በዛሬው ዕለት ለቡራዩ ሰላሃዲን መስጂድ ግንባታ የሚውል የ1 ሚሊዮን ብር ድጋፍ ያደረጉት የደልታ ትራቭል የመስከረም 25 ኡምራ ጀማዓዎች ጉዞውን ያስተባበሩት ሼህ ኑረላህ ሐሚድንና የደልታ ትራቭል ባለቤትና ስራ አስኪያጅ ዩኑስ አብዱ ህዝበ ሙስሊሙ በተገኙት አጋጣሚዎች ሁሉ በማይቋረጡ ሰደቃዎችና ህዝበ ሙስሊሙን በሚጠቅሙ ስራዎች ላይ አሻራቸውን እንዳሳረፉ ጠይቀዋል። የቡራዩ ሰላሃዲን መስጊድ የ1 ሚሊዮን ብር ድጋፍ አድርገን ነው። የዴልታ ትራቭል የመስከረም 25 የኡምራ ፓኬጅ ተጓዦች እንግዲህ ከኡምራ ጎን ለጎን አንድ ሰደቀተል ጃሪያ አንድ አሻራ እናኑር በሚል ሀሳብ ተነሳስተን ኡምራችን ከጨረስን በኋላ ከመስከረም 25 የኡምራ ጀማዓ ገንዘብ አዋተን ነው እንግዲህ ዛሬ 1 ሚሊዮን ብር ለቡራዩ ሰላሃዲን መስጊድ ጀማዓ ድጋፍ ያደረግነው። ወላሂ በጣም ደስተኞች ነን። ከኡምራው ባሻገር ሰደቀተል ጃሪያ ላይ የጀማዓ በመሳተፉ እንደዚሁም እኛ ይሄንን ኢኒሼት በማድረጋችን በጣም ነው ደስ የሚለን። ለሌሎች ትራቭሎች እንደ ትልቅ መነሻም ሀሳብም ይሆናል ብዬ አስባለሁ። እንደዚሁም የኸይር ስራውን ከቢዝነሱ ባሻገር ጎን ለጎን ለህብረተሰቡ ተጠቃሚ የሚያደርግ ብዙ የኸይር ስራዎች አሉ። ስለዚህ ሁሉም ትራቭል ኤጀንሲዎች ወይም የቢዝነስ ተቋማት መሰል ስራዎች ላይ እንዲሳተፉ ጥሬና አቀርባለሁ። በመስከረም 25 ይዟቸው በሄደው ግሩፕ እነሱን ዒባዳ ቃሲራ በእነሱ ላይ ብቻ የሚያጥር የነበረ ዒባዳን አስበው የወጡ ባለሀብቶችን አስተባብሮ ዒባዳ ሙተዓዲያ ተሻጋሪ የሆነ ዒባዳም እንዲሰሩና ቀጣይ የሆነ ሰደቀተን ጃሪያ እንዲኖራቸው በሚያደርግ ስራ እንዲሰሩ እንዲሳተፉ አድርጎ በዚህ አሰማርቷቸዋል። ዛሬ ይሄው ገንዘባቸው እዚህ ስራ ላይ ውሏል። በዚህ ስራ የተሰማራችሁ የመጀመሪያውም ዳዕዋይም ላይ አንስቼዋለሁኝ። ትራቭል ላይ የተሰማራችሁ ወንድሞቼ እህቶቼ፣ የትራቭል ስራ የንግድ ስራ ብቻ አይደለም። የንግድ ስራ ብቻ አይደለም፣ ዒባዳ ነው። እንዳውም ዒባዳው ዒባዳ ተሻጋሪ ራሳችሁም ዒባዳ አድርጋችሁ ሌሎችንም ዒባዳ እያስደረጋችሁ ነው ያላችሁት። ግን ልትገነዘቡ የሚገባው ነገር ዑምራ ማለት የአንድ ሰዓት ስራ ነው። እንደገና ዑምራ ማለት ለሰውየው ብቻ ያጠረ ዒባዳ ነው። እሱ ላይ ነው ተዋቡ የሚያጥረው ማለት ነው። በዚህ ጉዟቸው በዚህ አጋጣሚ ስታገኙ ሰደቀተን ጃሪያና ቀጣይ የሆነ ስራ እንዲሰሩ አመላክቷቸው ግሩፑን እያንዳንዱን ግሩፕ የራሱ የሆነ የማስተሳሰር ሂደት አድርጋችሁ የማይለያዩ ወንድማማቾች አድርጋችሁ በዚህ መልኩ እየመሰረታችሁ ብትሰሩ ሀገር እየመሰረታችሁ መሆኑን ግንዛቤ ውስጥ አድርጉ፣ አስገቡ። ይሄ መስጊድ ደግሞ ለዚህ ያበቃው ጀማዓውን ብቻ ሳይሆን በመላው ዓለም ያለ ሰው መቼም መስጊድ ሲሰራ
አላህ የውመል ቂያማ ድረስ የማይቋረጥ ስራ ነው። ማንኛውም ሰው ነገ አኼራ አለብኝ ብሎ አላህን የፈለገ ሰው ከአላህ ጋር ለመገናኘት የፈለገ ሰው መስጊድ ላይ ያለውን ነገር ከጣለ ቅንጣት የማታክል ነገር እንኳን ቢወድቅ ወላሂ አላህ እጁን አይከለክለውም።